ይኸውላ ነገር ሲፈጠር እኔ እየታሻው ነው በቃ I'm second guessing myself, I'm second guessing my decisions because feeling it's there. Okay, you guys like ማለት ተመችቶኛል ወድጄዋለሁ obviously sexist ነው obviously ስህተት ሲሳሳት apologize ማድረግ አይችልም እንደነገርኳችሁ አሁንም ድረስ ቤቱን እያሳየኝ አይደለም እና የሚሰጠኝ ምክንያት ምንድነው mostly እኮ ቤት አይደለሁም እውነቱን ነው ደግሞ mostly ቤት አይደለም like ጠዋት 10 ሰዓት ነው ከሌሊቱ ከቤት የሚወጣው ከዛ በኋላ ማታ ነው የሚገባው on the weekends ደግሞ travel ያደርጋል በጣም ነው travel የሚያደርገው literally ጸጉሩን ሊቆረጥ ሌላ ስቴት ሊሄድ ይችላል ይሄ ሰውዬ so he's not home mostly and you know አሳላሳመነኝም ግን እንዳልኳችሁ ነው በቃ ትግስት አድርጊ ተብያለሁ I'm trying to be patient ስንቶቻችሁ እንደምታውቁት አላቅም ግን ዳኒ የሚባል ሰው አለ ቲክቶክ ላይ ላይቭ ላይ የምትመጡ ሰዎች ታውቁታላችሁ በጣም ማከብረው በጣም የምወደው ሰው ነው ዳኒ ማለት ባለ ትዳር ነው የሴት ልጅ አባት ነው እና የሱን ኦፒኒየን መስማት ፈለኩኝና ደወልኩለትና ነገርኩት ላይክ ፎቶዎች ላኩለት እንደዚህ አይነት ነገር ተፈጥሯል ምናምን ነው ኮንግራትስ ምናምን አለና ግን እንደዚህ አይነቶች ነገሮች አሉ ላይክ ነገርኩት ሬድ ፍላጎቹን እንደዚህ አይነት ችግር አለበት እንደዚህ አይነት ችግር አለበትና what do you think like ማቆም ያለብኝ ይመስላል ምናምን ቢስጠይቀው እንዴት like በጣም እኮ ገና ናችሁ ጊዜውን በጣም ገና ነው just don't take him seriously ግን have fun ብሎ መከረኝ ማለት ነው ግን ምንም አንቲሲፔት ያላደረኩት ነገር ምንድነው ይሄ ሰውዬ ላይፌ ላይ ራሱን አምጥቶ ጥብቅ ነው ያደረገው like ጓደኛዬ ከአውስትራሊያ መጣ ነበረ ቤተሰቦች አሉ ምናምንና ከሁሉም ሰው በላይ ፕራዮሪታይዝ አደረኩት like I said long distance ነው ስለዚህ ኮሙኒኬሽን በጣም ኦፕን መኖር ስላለበት ብዬ ስለማምን ሲደውል በተቻለኝ አነሳለሁ እናቴ ፊት አነሳለሁ ጓደኞቼ ፊት አነሳለሁ everywhere I'm going ከደወለ አነሳለሁ እናወራለን ከዛ ያለውን ቫይባይቶ ካልተመቸው ይዘጋዋል so priority ተሰጥቶታል ማለት ነው like ያስቀደምኩት ነው እና every day communicate እናደርጋለን ኮንታክት እናደርጋለን subconsciously እየለመድኩት ነው የመጣሁት he integrated himself into my life ደኛዬ ጋር sleep over ልናደርግ አስበን እሷ እዚህ ተኝታ እኔ ሳሎን ሄጄ ስልክ አወራለሁ 40 ምንጭ ከነቤቲ ጋር ልንዝናና ሄደን እነሱ ተኝተው እኔ ሽንት ቤት ገብቼ ስልክ እያወራው ነው this is how much we were talking you guys we were talking every day ዛ የሆነ ቀን ቾኮሌት ጓደኛዬ ከአውስትራሊያ ቾኮሌት አምጥታልኛለች ትዝ ይላችሁ እንደሆነ እሱን ቾኮሌት እሱ ፊት ከፍቼ በላሁኝ ከዛ he was like be careful I'm like what do you mean be careful እኔ ደግሞ ለወድቅ ነው ምናምን ብዬ ዞር ብያለሁ what do you mean be careful what did you see ምናምን ስለው you're eating a lot of chocolate I'm like what do you mean I just had one chocolate today he's like no but you had chocolate like last week I was like what's wrong with that ምን ቢለኝ ጥሩ ነው የምትወጂውን ሰውነትሽን ሉዝ እንዳታደርጊው አለ his exact words were you love your body don't you don't want to lose your shape like you don't want to ruin your shape በውስጤ ማለት ነው ብዙ ነገር ነው ያልኩ ያለው so like bitch what do you mean I don't give a fuck about that ቾኮሌት መብላት ብታቆሚ በጉርሽ ይጣፋል ተብዬ I don't care ብዬ መበላ ሰው ነኝ በቾኮሌት እና በምን ማንንም እንዲመጣብኝ አልፈልግም በቾኮሌት እና በጣም ያናደደኝ ደግሞ ማለት ነው አባባሉ ነው ቾኮሌት እኮ ብዙ ስኳር አለው ሊያወፍርሽ ይችላል ፊትሽን ሊያበላሽ ይችላል ማለት አይደለም ያለው ጋዝ ላይት ነው ያደረገኝ ማለትም ሐሳቡ ከኔ እንደመጣ እንዳስብ ማለት ነው like insecurity ከኔ እንደመጣ እንዳስብ you love your body don't you don't want to ruin it I never said anything about my body ስለ body ምንም ነገር አውርቼ አላውቅም እሱ ነው bodyን የሚወደው በጣም ሰውነቴን ይወደዋል ቲክ ማማ ነው የሚለኝ ሁሌ ስለ ሰውነት ሲነሳ ሰውነቴን ያደንቃል ከዛ በተረፈ እኔ ስለ ራሴ ሰውነት ምንም ብዬ አላውቅም እንደውም መወፈር ነው የምፈልገው እና you love your body don't you don't want to ruin it ሲለኝ I'm like what do you mean you don't want to ruin it አሰብኩና ማለት ነው መቼም ነገር መቆስቆስ በጣም ነው የሚመቸኝ ቆይ አንተ አሁን እኔ እናንተ ወደፊት አንድ ላይ ሆነን በወፍር አትራክሽኑ ይጠፋብሃል ማለት ነው አልኩት
he couldn't answer. Yes or it's a yes or a no question. He couldn't answer. ምን እንዳለኝ ታውቃላችሁ? አይ ጥሩ አይደለም፣ ለጤንነት ጥሩ አይደለም ውፍረት አለኝ። ሬድ ፍላግ ነምበር 3 እዛ ለማም ነገርኳት። ላይክ ከማም ጋር ቁጭ ብለን አወራንበት። ከማም ጋርና ከጓደኛዬ ዮዬ የምትባል ጓደኛ አለችኝ በጣም ወዳት። ከሷ ጋር ላይክ በጣም ኢን ዲቴል አወራንበትና ላይክ ማለት በጣም ደስተኛ ነሽ ከሱ ጋር ስታወሪ ደስ ይልሻል እና ይሄን ያክል ከባባድ ነገሮች ላይሆኑ ይችላሉ፣ ግን ምናልባት በጣም ኮሚኒኬሽን ላይ ጎበዝ ስለሆናችሁ ሁለታችሁም እሱም ኮሚኒኬት ያደርጋል አንቺም ኮሚኒኬት ታደርጊያለሽ። ስለዚህ እነዚህን ላይክ ሬድ ፍላግ ናቸው ብለሽ ያሰብሻቸው ነገሮች በደንብ አዋሪውና try to work it out ምናምን ተባለ። አናገርኩት እሱንም እና ላይክ እሱ ደግሞ እያለ ያለው ምንድነው እኔም አንቺም በጣም ለረጅም ጊዜ ሲንግል ነበርን። ስለዚህ እኔም የሆነ ዌይ ኦፍ ሜንታሊቲ ያለኝ አንቺም የሆነ ዌይ ኦፍ ሜንታሊቲ ያለሽ በጣም የተለያየን ሰዎች ነን። አንቺ ፌሚኒስት ነሽ፣ እኔ ደግሞ ትራዲሽናል ማን ነኝ። ላይክ በጀንደር ሮል ምናምን አምናለሁ እና ምናልባት እርስ በርስ ኮምፕሊመንት እንደራረጋለን። ስፔሻሊ ስለ ይሄ ወንዶች ሊደር ናቸው የሚባለው አስተሳሰቡ ምናምን በጣም ሴክሲስት ነህ ማለት ነው እንደዚህ የምታስብ ከሆነ እና ኮምፓቲብል አይደለንም፣ ላይክ አንድ ላይ መሆን የምንችል ሰዎች አይደለንም ብዬ በጣም በተደጋጋሚ አናግሬዋለሁ። እና በተደጋጋሚ የሚመልስልኝ መልስ ምንድነው ሁለታችንም አደልት ነን፣ መነጋገር እንችላለን፣ ራሽናል እስከሆን ምክንያታዊ እስከሆንን ድረስ ይሄ ችግር ሊሆን አይችልም ነበር የሚለው። የረሳሁት ነገር ደግሞ ኩክ ማድረግ አይችልም። ከልጅነቱ ጀምሮ እናቱ የውጪ ምግብ እየገዛች እየበሉን ያደጉት ቤት ውስጥ። ከዛ ሲያድግም ደግሞ የውጪ ምግብ ነው የሚበላው። ላይክ ከሬስቶራንት እየገዛ ነው ምግብ የሚበላው፣ ቤት ውስጥ ምግብ አይበላም። ኩክ ማድረግ አይችልም። ስለሱ የሆነ ቀን ማውራት ጀመርንና I told him like personally የሚበላ ሰው ምግብ መስራት መቻል አለበት። ላይክ አትሊስት እንቁላል መጥበስ መቻል አለብህ፣ የበላህበትን ሳህን ማጠብ አለብህ ምናምን እና ኢትዮጵያ ስትመጣ ምክንያቱም ማርች ላይ ተመልሶ ይመጣል ልደቱን። የኔም ልደት ማርች ላይ ነው፣ የሱም ልደት ማርች ላይ ነው እና አንድ ላይ እናከብረዋለን ልደታችንን። ኦልሶ ደግሞ 3ኛው ወራችን ይሆናል። ላይክ የዴቲንግ ታይም ፍሬማችን 3ኛው ወር ይሆናል። ስለዚህ እመጣለሁ ምናምን እያለ ስለነበረ አሁን ማርች ላይ ስትመጣ አፓርትመንት ሬንት እናደርጋለን፣ ከዛ አንዳንድ ነገሮች አሳያለሁ አልኩት ምግብ መስራት እና it's not my place ቢለኝስ? the kitchen is not my place አለኝ። 39 years old man. I was done at that point. በቃ ቆረጠልኝ የሆነ ነገር። አሻችሁ ወሽመጤ ቆርጥ ነው ያለው።